ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁልኝ? ተጠፋፋም በጣም ማለት ነው። እኔም ጠፍቻለሁኝ። ያው ላይቭ ላይም እየተገናኘን አይደለም። እኔም አልገባውም፣ ያው ትንሽ ቢዚ ስለሆንኩኝ በስራ ለዛ ነው የጠፋሁባችሁ። እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እንዴት ናችሁልኝ እናንተ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለምታበረታቱኝ፣ ሰፖርት ለምታረጉኝ ለሁላችሁም እግዚአብሔር ያክብርልኝ። አሁንም ደግሞ አይረሳ ላይክ እና ሰብስክራይብ ማድረግ ማለት ነው። እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን አለው። ክብሩ ይስፋ። ዛሬ የምልላችሁ መሰላችሁ ቤተሰቦቼ፣ ያው አይታችሁታል ብዬ ተስፋ አድርጋለሁኝ። በሁሉም ሚዲያ እየተሰራጨ ያለ ነገር ነው። እሱ ምንድን ነው እንግዲህ እዚህ ጋር የማስቀምጠላችሁ ልጅ 300,000 ብር ከፍላ ፍቅረኛዋን ዱባይ ታመጣዋለች። ዱባይ ያመጣችው እሷ ናት እንጂ ከፋዩ ይሄ ቪዛ የላከችው ወሳጇ ሌላ ሴት ናት። ምክንያቱም እሱም የሆነ ሸር አስቦ ስለመጣ ማለት ነው። እና እናንተ ስደትን ብላችሁ እስከወጣችሁ ድረስ ፍቅረኛችሁን ምን አይነት አይምሮ ቢኖራችሁ ነው 300,000 ብር ከፍሎ ፍቅረኛን የሚያመጣ አይምሮ ምን አይነት ነው? በዛ ላይ ደግሞ እናንተ ብቻ ከፋይ ናችሁ። ቪዛ እናንተ አላካችሁም፣ ደላላ እናንተ አላገናኛችሁም። ሰው እንዴት ነው የማይነቃው? በዚህ ልክ ብር ብቻ ላከች። እኔ በራሴ ደላላ ነው የምመጣው፣ ብር ብቻ ላኪልኝ አላት። የዛኔ ሰው አይነቃም ማለት ለምንድን ነው ምናምን ብሎ አይነቃም? ሰው የሆነ ነገር አያስብም? እኔ በጣም ግራ የሚገባኝ ነገር ማለት ነው ስደት ስንመጣ ግን እኮ ማለት ነው ወይ ፍቅረኛ ለማምጣት ወይ ጃዛ ቤት ለመቀመጥ የሆነ ነገር እኮ አስበን አይደለም የምንመጣው አይደለ እንዴ? ከዛ እኮ እኛ የምንመጣው እኮ አንዱ ምክንያታችን ሰርተን ለመቀየር ነው አይደለ? አንድ የምንፈልገው ነገር አለ፣ እሱን ሰርተን ሀገራችንን ተመልሰን ልንገባ ነው። ከዛ የተለየ ነገር አለን። እዚህ ከመጡ በኋላ ግን ለምንድን ነው አንዳንድ ሰው የሚቀየረው? ለምንድን ነው? አሁንማ ብሷል። ጭራሽ ደግሞ የራቁት ቪዲዮም ይዞባት ነው የሚያስፈራራት ብሯን ስትጠይቅ ማለት ነው። እና በዚህ ልክ ለምንድን ነው እንደዚህ የምታደርጉት? እንደዚህ የምታደርጉ እህቶቼ ተጠንቀቁ። በቃ እንደዚህ አታድርጉ። እናንተ ያላችሁት ስደት ነው። ነገ ተነገ ወዲያ መውደቅ አለ፣ መድከም አለ፣ ብዙ ነገር አለ። እዛ ጋር ለሱ የምትከፍሉትን ብር ብታስቀምጡ ግን ለእናንተ ይጠቅማችኋል እንዴ? ለእናታችሁ ስጡ፣ ለአባታችሁ ስጡ፣ ትመረቃላችሁ። በቃ ወንድ አሁን ላይ እኮ ወንድ ሲጀመር የለም፣ አይምሮ ያለው ወንድ የለም። እውነቱን ልንገራችሁ በቃ እኔ ማርያምን አይምሮ ያለው ወንድ የለም። እና ከወንዱ በላይ ደግሞ አይምሮ የሌላት ሴት በስታለች በአሁኑ ሰዓት። እንደዛ ባይሆን ማንም ሰው ከመሬት ተነስቶ ይሄን ያህል ብር ሲከፍል የሆነ ነገር እንኳን ይኖረዋል እኮ፣ የሆነ ማስረጃ ይኖረዋል እኮ። በዛ ላይ ደግሞ ኦኬ አመጣችሁ እንበል፣ እሷም ያለችው ስደት ነው፣ እሱን የሚያመጣችሁ ወደ ስደት ነው አይደለ? አብራ መተኛቱ ለምን አስፈለገ? ይቺ ልጅ ማለት ገና ኑሮ የያዘች አይደለችም፣ የራሷ የሆነ ነገር ያላት ሴት አይደለችም፣ ብቻዋን መኖር የጀመረች ሴት አይደለችም። የሆነ ነገር ቢፈጠርባት ራሷን ችላ ያንን ነገር መቋቋም የምትችል ሴት አይደለችም። እሱን ያመጣችሁ አብሯት እንዲኖር ሳይሆን እንዲሰራ ነው ያመጣችሁ። አንድ ቤት ውስጥ አብረው እንዲኖሩ አይደለም ያመጣችሁ። እንዴት ይሄን ነገር ማሰብ ያቅታል? ቀረጻት፣ በራሷ ቻናል፣ በራሷ ስም፣ በራሷ ስልክ ፖስት አደረገው። አያችሁት ውርደት? አሁን በሷ ሌሎቹም ሴቶች ደግሞ በዚህ ልክ ይወቀሳሉ። መብርሃን እኔ አደባችንን ይዘን ኢጃዛም ማናቅ ምንም ማናቅ ቤት ታፍነን የምንኖረው ሁሉ በእነሱ ደግሞ እኛም እንሰደባለን። ምክንያቱም አንድ ነው ስማችን። ለምን እንዴ
ማሰብ መጀመሪያን ይሄንን ነገር ሳታደርጉ አስቡ፣ አስተውሉ። አይደለም ፍቅረኛ ማለት ነው እህት ማምጣት በአሁኑ ሰዓት ማለት ነው በቃ በጣም ነው የሚከብደው፣ ለአይምሮ ይከብዳል። ፍቅረኛ እንኳን አምጥታችሁት የተቀመጠበት ቁጭ ብሎ እንኳን ያልሆነላችሁ ጭራሽ እዚህ ይዛችሁ ትመጡና አብራችሁ ትጋደማላችሁ። ከዛ በኋላ ደግሞ እንደዚህ ያደረገኝ እኮ አለማፈራችሁ ደግሞ እንደዚህ አርጎኝ እኮ እንዲህ አርጎኝ እኮ እንደዚህ ሆኝ እኮ እንደዚህ አለማፈራችሁ። ማርያምን እንደዚህ የምታደርጉ ሴቶች አለማፈራችሁ። ማፈሪያዎች እኮ ናችሁ። ነገ ትወልዳላችሁ። የእናንተ ልጆች ደግሞ የእናንተን ይሄ የተበላሸ ባህሪያችሁን ያይላችኋል። እሱም ልክ እንደናንተ ይሆናል ከዛ በኋላ ምክንያቱም የማንዘር ጎመንዘር ስለሆነ ማለት ነው። አሁን ይቺ ልጅ ኢቭን ማለት ነው እንዲህ ላይቭ ላይ ሰምታችኋት ከሆነ ጭራሽ አልጋ ላይ ራሱ አይችልም ማለች። ኧረ እሱ ምንም አይችልም። እኔ ግን ከእንቅልፌ ስነቃ አልጋው ሁሉ ደም ነበራለች። እግዚኦ መሐረና ክርስቶስ። እኔ ይቀፈኛል ሲጀመር ከአንደበቴ ራሱ ለወጣው ነገር ይቅር ይበለኝ። ቆይ እኔ እሱ ግዴታ መነገር አለበት? እንዴት አረግሽ ለምን አረግሽ እንኳን ተብላ እኮ አይደለም የተጠየቀችው። በቃ አብረን አድረናል አለቀ እኮ። አጭር አማርኛ ነው። አብረ ካደረች ምን እንዳደረገች ሁሉም ግልጽ ነው፣ ያውቀዋል። እንደዚህ አድርገን ነበር፣ እንዲህ ሆኖ ነበር፣ እንዲህ ተፈጥሮ ነበር፣ እንደዚህ አይቻለሁ፣ እንደዚህ። ኧረ በመብርሃን አረ እፈሩ። በተለይ ፍቅረኞቻችሁ ልታመጡ የምትሉ ሴቶች፣ ለፍቅረኛ እያላችሁ ብር የምትልኩ ሴቶች ኧረ እፈሩ፣ እፈሩ፣ ወላዲቷን እፈሩ። ማፈሪያ አትሆኑ። የእውነቴን ነው የምላችሁ። ጭራሽ ልታመጡ አይደለም ልታመጡ እዛ ሆኖ ማለት ነው 10 ሳንቲም ባትልኩለት። የእውነቴን ነው የምላችሁ። እናንተ የምትለፉት ለሱ ለመላክ ነው እንዴ? ሰርቶ ይብላ። ወንድ ልጅ አይደለም ሊያስተዳድርሽ ይገባል እንጂ አንቺ ታስተዳድሪዋለሽ እንዴ? እሱም ደግሞ ኑሮ ምናምን የሚባል ነገር ስለመጣ በአሁኑ ሰዓት እሷም እሱም ሰርተው መተዳደሪያቸውን ማግኘት አለባቸው። አሁን በዚያ ምን አለው? ግን እሱ ቁጭ ብሎ አንቺ በምትረጂው ብቻ አላምንም። እና እህቶቼ ተጠንቀቁ፣ የእውነት ተጠንቀቁ። በቃ ስደት ከፍቷል። እናንተ ዛሬ መኖራችሁን አትዩ። የሆነ ቦታ ዛሬ ስለተመቻችሁ ሁሌ እንደተመቻችሁ ትኖራላችሁ ማለት አይደለም። እራሳችሁን ጠብቁ፣ ተጠንቀቁ። በቃ ከእንደዚህ አይነት ነገር ራቁ። እራሳችሁን ጠብቁ፣ ጤናችሁን ጠብቁ። ለሰው ለወንድ በምትልኩት ብር የኔ ቢጤ ይርዱ። ለነብሳችሁ ለነገ ቤታችሁ ያገለግላችኋል። ጽድቅ ስሩ። የእውነቴን ነው የምናገራችሁ። የእውነት እኔ በጣም ነው የተናደድኩት ነገር ስሰማ ማለት ነው። ጽድቅ ስሩ። 300 ሺህ ብሯን አሁን 300 ሰው ከጎዳና ላይ አንስታ ቢሆን ይች ልጅ እግዚአብሔርን የሰማይ ቤቷን ያዘጋጀችበት አረገች ለመባል ሳይሆን የሰማይ ቤቷን ያዘጋጀችበት። እና ተጠንቀቁ። እንደዚህ አትሁኑ። ብር አትላኩ። ለወንድ ብር አትስጡ። ከወንድ ጋር ያለፈ ቃል አትነጋገሩ። አትጀናጀኑ። በቃ ስራችሁን ስሩ። እጭ ምንድን ነው ማርያምን፣ ሁሉም በጊዜውና በሰዓቱ ነው የሚሆነው። ከዛ ፍቅር ያዘኝ ትያለሽ፣ ሀቢባ ጋር ትሄጃለሽ። የፈረደባት እሷም ትዳር አገናኝ ናት አሉ። ደግሞ ቸገረኝ ስትሉ ደግሞ ሳራ ጋር ብላችሁ ትሄዳላችሁ። እግዚኦ! ኧረ የእናንተ ስፍረት ብቻ። ለእንደነዚህ አይነት ሴቶች አሁን ለመጠቅሳቸው ሴቶች ለእንደነዚህ አይነት ሴቶች እግዚአብሔር ይድረስላቸው። ከዛ ውጭ ላለነው ሴቶች ደግሞ መድኃኔዓለም ልቦናችንን አይቀይርም። የእውነቴን ነው የምላችሁ። እና ቤተሰቦቼ የራሳችሁን ጠብቁ። እንደዚህ አታድርጉ። የመጣችሁት ለስራ ነው፣ ራሳችሁን ለመቀየር ቤተሰቦቻችሁን ለመቀየር ነው። ስለዚህ የራሳችሁን ጠብቁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እና ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ አግዙኝ፣ አበረታቱኝ፣ ወደ በፊቱ ቻናሌ መልሱኝ እያልኳችሁ ነው። እንግዲህ ያው ሁላችሁም ሰፖርት አድርጉኝ። በጣም ነው የምወዳችሁ የማከብራችሁ። በሌላ ቪዲዮ እስከምንገናኝ ደግሞ ሀገራችን ኢትዮጵያን ሰላም ያደርግልን። በያላችሁበት የእግዚአብሔር ሰላምታ ከእናንተ ጋር ይሁን።
ራሳችሁን ጠብቁ፣ ራሳችሁን አትጉዱ። የምትሰሩትን የምታደርጉትን ሁሉ ለራሳችሁ ለነፍሳችሁ አድርጉት። ከዛ ባለፈ ደግሞ መንገድ ላይ ለወደቁት፣ ጧሪ ቀባሪ ላጡት፣ ለእናት ለአባት ለእህት ለወንድም ለሆኑት ዘመድ ላጡ እርዱ። እሱ ነው የሚሻላችሁ በየእምነታችሁ ማለት ነው። ከፈጣሪ ጋር በጥሩ ነገር ያገናኛችኋል እንጂ አያጣላችሁም እንደዚህ አይነት ስራ እና ለወንድ ከምትልኩ እንደዚህ አይነት ተግባር ስሩበት እና በጣም ነው የምወዳችሁ የማከብራችሁ። በሌላ ቪዲዮ ተመልሼ እስከመመጣ ድረስ ሀገራችን ኢትዮጵያን ሰላም ያደርግልን።